የፌዴራል ፖሊስ ያወጣው መረጃ እንነግራችኋለን። ከግንቦት 6 የፊታችን ግንቦት 6 ቀን 2018 ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው ፌዴራል ፖሊስ አስታውቋል። እንግዲህ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ በስራና በክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው የሚገኙ በሚልኳቸው ኤጀንሲዎች ጭምር አገልግሎት ማግኘት እንደሚችሉ ነው የተገለጸው። ይሄ የሚመለከታችሁ ሰዎች መረጃውን በአግባቡ ማዳመጥ ይኖርባችኋል። ወደ ውጭ ሀገር ተጓዦች የወንጀል ነጻ ሰርቲፊኬት ለማግኘት ቀን ማታ በፀሐይና በብርድ የሚሰለፉ ሰዎች አሉ። ይህንን ለህገ ወጦችም በር ከፋች የሆነ ስለሆነ ሰዎች በርካታ ብር በመክፈል በጀርባ በኩል ሰርቲፊኬቱን ለማግኘት የሚጥሩም አሉ። እንዲሁም በአካባቢው ያሉ ደላሎችና ዘራፊዎች ኑኛ እናስወጣላችኋለን በሚል ከሚወጣው መረጃ ውጪ የሚታለሉ ዜጎችም አሉ። በዚህ መሰረት እንግዲህ ሰዎች ህይወት ለመቀየር ሲሉ በህጋዊ መንገድ ከሀገር ወጥተው ለመስራት የሚጥሩ ብዙሃን ወጣቶች አሉ። እንደዚህ ያለ ነገር ሲገጥማቸው ባልተፈለገ መንገድ ከሀገር እንደወጡና ህይወታቸውንም እንደሚያጡ ነው የሚታወቀው። ስለዚህ ይሄንን ነገር ሲገጥማቸው ባልተፈለገ መንገድ ከሀገር እንዳይወጡና ህይወታቸው እንዳያጡም ጥንቃቄ ሊደረግ እንደሚገባ ነው